የምንኖረው በጫጫታ ዘመን ውስጥ ነው። ትኩረታችን እንዲከፋፈል፣ እንዲያንሸራትት፣ እንድንረሳ ለማድረግ የተነደፈ ዓለም ነው። ነገር ግን እጅህን ተመልከት፣ የልብ ምትህን አዳምጥ። በዚህ ጫጫታ ውስጥ እንድትጠፋ አልተፈጠርክም። እስከ ቅዳሜና እሁድ ድረስ እንድትደርስ ብቻ አልተፈጠርክም። ዓላማ ያላት ነፍስ፣ መድረሻ ያለህ ተጓዥ ነህ። የሚያልፉ እያንዳንዱ ሰከንዶች ፈጽሞ የማይመለሱ የህይወት ክፍሎች ናቸው። ዛሬ ስለ ሞቲቬሽን አንነጋገርም፣ ስለ ኢማን እናወራለን። ኢማን እምነት፣ ስሜት አይደለም፣ ዲሲፕሊን ወይም ራስን መግዛት ነው። ደካማን ሰው ወደ ግዙፍነት የሚቀይረው ትልቁ ነዳጅ። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጠንካራ አማኝ ከደካማ አማኝ ይልቅ በአላህ ዘንድ የተሻለና የተወደደ ነው ብለዋል። ዓለም ደካማ እንድትሆን ትፈልጋለች። ትኩረትህ እንዲከፋፈል ይፈልጋል። ነገር ግን አማናህ፣ አላህ የሰጠህ እምነት የላቀ ብቃትን ይጠይቃል። ጊዜህን፣ ጤናህንና አእምሮህን የምታባክንበት ነገር አይደለም። እነሱ የሚሳሉ ትልቅ መሳሪያዎችህ ናቸው። ውጤታማ እንድትሆንና ኢማንህን ጠብቀህ ጥሩ ውጤት ለማምጣት የሚያስችሉ 3 ቴክኒኮች። አንደኛ፣ ፈጅርህን መጠቀም። ዓለም ተኝታለች። ሊቃኑ ውጤታማ የሆኑ ሰዎች ግን ነቅተዋል። ፈጅር ዱዓ የምታረግበት የምትሰግድበት ብቻ አይደለም፣ ያንተ አድቫንቴጅ ጥቅምህ ነው። ሌሎች ተኝተው በአላህ ፊት ስትቆም ሌሎች ፈጽሞ የማይረዱትን በረካ በጊዜ ታገኛለህ። ሁለተኛ፣ የስሜት ሕዋሳትህን ጠብቅ። ልብህ ልክ እንደ ዕቃ ነው። በቆሻሻ፣ በሐራም፣ በከንቱ ድራማዎች በሞላው ቁጥር ለብርሃን ቦታ የለው። አይኖችህን ጠብቅ፣ ጆሮችህን ጠብቅ፣ የምትሰማውን ነገር ጠብቅ። ዛሬ የምታየው፣ የምትሰማው፣ የምትበላው ነገር ነገ ማንነትህ ይሆናል። ሶስተኛ፣ ኢህሳን፣ አላህ እያየኝ ነው ብሎ ማሰብ። ማንኛውንም ነገር ስንሰራ፣ ዱዓ ስናረግ፣ ስንሰግድ አላህ እያየን እንደሆነ ማሰብ፣ እሱ እንደሚያየን። ሙስሊም የሚመራው በዚህ መንገድ ነው። ስራ የምንሰራው ለደሞዝ ብቻ አይደለም፣ የምንሰራው ለሌጋሲ ነው። መነቃቃት፣ ጀግንነት የሚጀምረው በሰዎች ብዛት አይደለም፣ ከልብ ነው። በጸጥታ፣ ከፈጅር ሰላት፣ በተጠበቁ አይኖች፣ ማንም በማይመለከትበት አላህ ያየኛል በሚል እሳቤ ነው። ጥንካሬ ከውጭ አይመጣም፣ ቀድሞውኑ በውስጣችን ነው ያለው። ያንን ጥንካሬ አነቃቁት። ጊዜህ የተወሰነ ነው፣ አቅምህ ማለቂያ የለውም። ይህ የማንቂያ ደውልህ ነው። ኢማን ቲዩብን ሰብስክራይብ በማድረግ ቤተሰብ ይሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።